ሰማይና ምድር ከመፍጠሩ በፊት እግዚአብሔር የት ነበረ? ጌታ ኢየሱስ ክርስቶስ የት ነበረ? ሰማይና ምድር ከመፍጠሩ በፊት እግዚአብሔር አብ፣ ልጁ ኢየሱስ ክርስቶስና መንፈስ ቅዱስ በማይነጣጠል በመለኮታዊ ዓለም አንድ ላይ ነበር። በዚህ መለኮታዊ ዓለም ላይ ብዙ መላእክቶች እየሰገዱ ለሱ ወርሽፍ ያደረጉ ለዘላለም ነው። መላእክቶች ለሁለት ይከፈላሉ። አንደኛ ቅዱስ መልአክ ሲሆን ዓለም ተብሎ ከሚጠራ ዓለም ይሄ ከመምጣቱ በፊት በዘላለም ውስጥ የሚኖር አሁንም ያለ ቀጣይ ጊዜያትንም ሊኖር የሚችል የዘላለም አምላክ ነው ይሄ ጌታ። ሰላም የእግዚአብሔር ቤተሰቦች ባለበት የእግዚአብሔር ሰላምና ደስታ ለእናንተ ይሁን። ዛሬ አንድ እግዚአብሔር ቃል ክፍል ከእናንተ ጋር ለመከፋፈል ወደ እናንተ መጥቻለሁ። ሰማይና ምድር ከመፍጠሩ በፊት እግዚአብሔር የት ነበረ? ሰማይና ምድር ከመፍጠሩ በፊት ጌታ ኢየሱስ ክርስቶስ የት ነበረ? እነኚህ ጥያቄዎች በብዙ ዘንድ ያለ ጥያቄ ናቸውና ሰማይና ምድር ከመፍጠሩ በፊት እግዚአብሔር አምላክ የት ነበረ? ሰማይና ምድር ከመፍጠሩ በፊት እግዚአብሔር አብ፣ ልጁ ኢየሱስ ክርስቶስና መንፈስ ቅዱስ በማይነጣጠል በመለኮታዊ ዓለም አንድ ላይ ነበሩ። በዚህ መለኮታዊ ዓለም ውስጥ እግዚአብሔር አብና ልጁ መንፈስ ቅዱስ አብሮ እንዳሉ እንዲሁ ደግሞ ከነሱ ጋር የእግዚአብሔር መንፈስ አብሮ እንዳለ የእግዚአብሔር ቃል መረጋገጫ ይሰጣል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 5 ላይ የእግዚአብሔር ቃል እንዲህ ብሎ ይዘግባል። አሁንም አባቴ ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራሲ ዘንድ አክብረኝ። እንዲህ ይላል፣ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራሲ ዘንድ አክብረኝ። በዚህ ቦታ ጌታ ኢየሱስ ክርስቶስ ሰዎች በሱ ላይ ባደረጉ ጫና ብዛት የተነሳ እንዲሁ ደግሞ አካባቢ ካለው እቺ ዓለም ስለሆነች ከዓለም ንቀት የተነሳ ወደ እግዚአብሔር አብ እየጸለየ ነበር። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር እግዚአብሔር አብ አባት ሆይ አክብረኝ ብሎ አባትን ይጸልያል። ይህ ማለት ዓለም ከመፍጠሩ በፊት አብሮ ከአብ ጋር እንዳለው መጽሐፍ ቅዱስ መረጋገጫ ይሰጣል ጌታ ኢየሱስ ክርስቶስ። በዚህ መለኮታዊ ዓለም ላይ ብዙ መላእክቶች እየሰገዱ ለሱ ወርሽፍ ያደረጉ ብዙ እልፍ አላፋት መላእክቶች እያመለኩ በእግዚአብሔር ዓለም ውስጥ ኖሯሉ። በዚህ ዓለም ውስጥ እያመለኩ የኖሩ መላእክቶች እልፍ አላፋት እንደሆኑ ዳንኤል መጽሐፍ ምዕራፍ 7 ከቁጥር 9 ላይ ተጽፎ ይገኛል። ኢሳይያስ መጽሐፍ ምዕራፍ 6 ቁጥር 2 ላይ እንደዚያም ደግሞ ብዙ መላእክቶች እሱ ጋር ወርሽፍ እንዲያደርጉ ደግሞ እንደሚያገለግሉ ይናገራል። መላእክቶች ለሁለት ይከፈላሉ። አንደኛ ቅዱስ መልአክ ሲሆን ሁለተኛ ርኩስ መልአክ ነው። እነኚህ ቅዱስና ርኩስ የሆነውን የተለያዩት በአንድ ምክንያት ነው። ከዚህ በፊት ርኩስ መልአክም እነኚህ ርኩስና ቅዱስ መልአክ ተብሎ የተጠሩ መልአኮች የተለያዩበት ቦታ አዳም ከተፈጠረ ወዲህ ነው የተለያዩት። ከዛ በፊት እያመለኩ የነበሩ እንደ ወርሽፈር እንደሆነ እግዚአብሔር ቃል ይናገራል። በእግዚአብሔር ፊት የሚቆም እንደሆነ ይናገራል ርኩስ መልአክ። ነገር ግን ለአዳም እግዚአብሔር የሚሰጠው ቦታን ስፍራን ካየ ተቃጥሏል። ከዛ ደግሞ ለእግዚአብሔር እየተሰጠ ያለው ወርሽፕ ለሱ እንዲሰጥ ይፈልጋል። በዛ ምክንያት በእስራኤል ለሰይጣን ያመልኩ የነበሩ ሌላ ሰይጣኖች የሰይጣን አለቃ ለሆነው ለሱ ያመልኩ የነበሩ ሩብ መላእክቶች ይወደቁታል። እነኚህ ሩብ መላእክቶች ናቸው ዓለማትን እየሮጡ አሁን በተለያዩ ሰዎችን የሚያስጨንቁ ሰይጣን ተብሎ የሚጠሩ እነሱ ናቸው። እና የእግዚአብሔር ቃል እነኚህ መላእክቶች ተሰብስበው እንደሚያመልኩ እኛ ከማምለክ በፊት ዓለም ከመፍጠሩ በፊት ብዙ መላእክቶች ተሰብስበው እንደሚሰግዱ የእግዚአብሔር ቃል ይናገራል። እነኚህ ቅዱስና ርኩስ የሆነውን የተለያዩት በአንድ ምክንያት ነው። ከዚህ በፊት ርኩስ መልአክም በእግዚአብሔር ዘንድ ቅዱስ ነበረ፣ ያገለገለ ነበረ እና ለዚህ መጽሐፍ ቅዱስ ማረጋገጫ እግዚአብሔር ቃል እንዲህ ይላል። ኢዮብ መጽሐፍ ምዕራፍ 38 ከቁጥር 6 እና 7 ላይ እግዚአብሔር ቃል ምን ይላል? አጥቢያ ኮከቦች በፊት ሲዘምሩ ብዙ መላእክቶች ተሰብስበው የእግዚአብሔር ልጅ የሆኑትን እልል ሲሉ አንተ የት ነበርክ ኢዮብን ብሎ ያወራል። ስለዚህ ይህ ማለት ብዙ መላእክቶች ተሰብስበው እንደሚዘምሩ ብዙ መላእክቶች ተሰብስበው ለሱ እልል እንደሚሉ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ ለኛ በማይታየው ዓለም ውስጥ
እኛ በማናየው ዓለም ውስጥ ለዘላለም በመለኮት ዓለም ብዙ መላእክቶች ተሰብስበው እያመለኩ ቆይቷሉ። እሱ የዘላለም አምላክ ነው። መኖሪያችሁ የት ነው ብላችሁ ከጠየቃችሁ ለዘላለም ነው የኖረው፣ አሁንም ያለ ነው፣ በሚመጣው ዓለምም የሚገዛ ራሱ ነው። በዓለማት ውስጥ ለ100 ዓመታት ውስጥ ሰው ይነሳሉ፣ ከ100 ዓመት በኋላ ቦታ ለቆ ይሄዳሉ። ነገር ግን ዓለም ከተፈጠረ እስከ ዛሬ ከአብርሃም ጀምሮ ስንቆጥር 4000፣ 5000፣ 6000 እንደዛ በግምት እንሰጣለን እና ቆጥረንም ደርሰንም እነግሯለን። ነገር ግን በእነኚህ 6000 ዓመታት ስንት ነፍስ ነው ያለፈው? ስንት ሰው ነው የሄደው? ስንት ሰው ነው ስሙ ተጠርቶ የጠፋው? እስከ ዛሬ ዓለም ከተፈጠረ እስከ ዛሬ ስሙ ተጠርቶ የማይወርድ አምላክ ልክ ዓለም ከመፍጠሩ በፊት በዘላለም ውስጥ ዓለም የሚባለው ነገር ከመጠራቱ በፊት ዓለምን ና ብሎ ከማምጣቱ በፊት የነበረ አምላክ ነው እግዚአብሔር። ስለዚህ የት ነው መኖሪያችሁ የምትሉ? አሁንም በመለኮታዊ ዓለም አሁንም የማይቆጠሩ መላእክቶች የማይቆጠሩ ይሄ ነው ተብሎ የማይቆጠሩ መላእክቶች አጅቦት እያመለኩ ይገኛሉ። ድንገት መለኮታዊ ዓይን ተከፍቶ ቢታዩ ሰዎች ሁሉ ተሰብስበው እግር ስር ላይ ወድቆ እየዘመሩ እየሰገዱ ታገኙታላችሁ። እና ጌታ እግዚአብሔር የዘላለም አምላክ ነው፣ የዘላለም ጌታ ነው እና የምድር ሁሉ ዳርቻ ፈጣሪ ነው። ትንቢተ ኢሳይያስ ላይ ስለ ራሱ እንዲህ አለ፣ እኔ የምድር ሁሉ ዳርቻ ፈጣሪ። እሱ ነው የፈጠረው። ዓለምን ጠርቶ ያመጣው ራሱ ነው። ዓለም ተብሎ ከሚጠራ ዓለም ይሄ ከመምጣቱ በፊት በዘላለም ውስጥ የሚኖር አሁንም ያለ ቀጣይ ጊዜያትንም ሊኖር የሚችል የዘላለም አምላክ ነው ይሄ ጌታ። ስለዚህ ይህን ቃል ለሌሎች ሰውም ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አንድ ጸሎት ሊጸልይ ወዳሃለሁ። ከኔ ጋር 1 ደቂቃ እንጸልያለን። የዘላለም አምላክ ጋር ያልተታረቀ ሰው፣ የዘላለም አምላክ ጋር አንድ ያልሆነ ሰው፣ የዘላለም አምላክ ጋር ያልተዋሄደ ሰው፣ የዘላለም አምላክ ጋር ታውቁታላችሁ። አንዳንድ ሰዎች አሉ እኛ ፐርሰናል የሚከተሉ ይሄ ይሁን እንዴ መንገዱ ብለን ምንይዙ አንዳንድ ሰዎች አሉ፣ ግን የዘላለም አይደሉም። እኛ የራሳችን ከ100 ዓመት በኋላ እናልፋለን። እኛ ሰው ራሱ አንተ አንቺ ልክ ከ100 ዓመት በኋላ ያው ያልፋል። ነገር ግን የማያልፍ የዘላለም አምላክ፣ ቦታ የማይለቅ የዘላለም አምላክ፣ ስፍራ ለቆ የማይሄድ የዘላለም አምላክ አለ። እሱን እንድትይዙ ከእሱ ጋር ተጣብቃችሁ እንድትቀሩ አንድ ጸሎት ሊጸልይ በጌታ በኢየሱስ ስም ኃይል ላጋዲቫራዳ ቦሴፕራዳ ከእናንተ የተደበቀ ከሆነ የዘላለም አምላክ እግዚአብሔር እንዲገለጥላችሁ ጸልያለሁ። ከእናንተ የተሰወረ ከሆነ የዘላለም አምላክ እግዚአብሔር እንዲገለጥላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲገለጥላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲገለጥላችሁ ጸልያለሁ። መጽሐፍ ቅዱስ ላይ ኡር ከለዳውያን የነበረው አብርሃም ጋር መጣና ከአባቲ ቤት ተለይተህ ውጣ አለው። ራስን ገለጠው እግዚአብሔር። በጌታ በኢየሱስ ስም ኃይል የተሰወረባችሁ በሙሉ እግዚአብሔር ራሱን እንድትገልጥ ጸልያለሁ። በኢየሱስ ስም ኃይል ራሱን እንድትገልጥ ጸልያለሁ። ምስል እየሳሉ ነበር ይላል። የምስል ነጋዴዎች ነበሩ። ያም ብቻ አይደለም፣ እነሱ የሚሰሩ ምስሎች ለዛ አምላኪዎችም ነበሩ። ዛሬ በኢየሱስ ስም ኃይል ዘላለሙን የፈጠረ አምላክ ለአንተ እንዲበራ ጸልያለሁ። ለአንቺ እንዲበራ ጸልያለሁ። በኢየሱስ ስም ኃይል የዘላለም ጌታ ይብራ። ወዳጄ 100 ዓመት አለ፣ 80 ዓመት፣ 60 ዓመት አለ። ያልፋል። ይሄ ያልፋል። እንደሚያልፍ ተረጋግጧል። ልክ የኛ ሰውነት ይነግራል እንደሚያልፍ። ልክ 20 ዓመት ካለ 25 ዓመት ሲሆን ቅርጻችን ይለቃል። የኛ ሼፋችን ይለቃል። ከዛስ እንደው እድሜ እየጨመረ በመጣ ቁጥር የኛ የሆነ ነገር ሁሉ በየ5 ዓመቱ ሰው ይቀያየራል። ይህ ማለት እንደሚያልፍ ሁሉ ነገር እንደሚያልፍ እየነገረ ነው። የኛ ሰውነት ራሱ ይነግራል እንደሚያልፍ። ግን የማልፍ ዘላለማዊ አምላክ በኢየሱስ ስም ለእናንተ እንዲገለጥላችሁ ጸልያለሁ። ያለ የሚኖር የነበረ በኢየሱስ ስም እንዲገለጥላችሁ ጸልያለሁ። ማካታ ላቬኖ ሴፕራዳ ሃዲያና ላጌዴቬ ሄዶሳ አልፓ የሆነ እንዲገለጥላችሁ፣ ኦሜጋ የሆነ እንዲገለጥላችሁ፣ መጀመሪያ የትጋ እንደሆነ ያልታወቀ መጨረሻም ደግሞ የማይታወቅ የዘላለም አምላክ እንዲበራላችሁ ጸልያለሁ። በኢየሱስ ስም ኃይል ይሄ ለእናንተ ሆነ። በኢየሱስ ስም ኃይል ይሄ ለእናንተ ሆነ። በኢየሱስ ስም ኃይል ይሄ ለእናንተ ሆነ። ከኔ ጋር የጸለያል ሰው አለ። በኢየሱስ ስም ኃይል ይገለጣል።
ይህን ጸሎት አብራችሁ ከጸለያችሁ በኢየሱስ ስም ኃይል ጸልያለሁ። ክርስቶስ ለእናንተ ይገለጣል። እግዚአብሔር ለእናንተ ይገለጣል። ግራ አትጋቡም። ኢየሱስን ለማግኘት ግራ አትጋቡም። እግዚአብሔር ለማግኘት ግራ አትጋቡ። በኢየሱስ ስም ኃይል ይገለጥላችሁ። አባቶች የሚባርክ ስለ ሰማኝ አከብርሃለሁ። ሁሉ ለስሜ ክብር ይሁን። እያንዳንዱ ሰው በአንተ ቤት ጠንክሮ እንዲቀጥል ዘንድ ጸልያለሁ። አስተምራችሁ፣ አሳድጋችሁ፣ ራስን ግለጥላችሁ በምትወደው ልጅ በጌታ በኢየሱስ ስም ኃይል አሜን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የእናንተም ሐሳብ ከታች ኮመንት ጻፉ። ጌታ እግዚአብሔር አምላክ ይባርካችሁ። ተባረኩ። ሻሎም